አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ መናብብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ክፍለ ዮሐንስ የደብራችን አስተዳዳሪ፣ ክቡር መልአከ ሰላም ቆሞስ አባ ሰይፈ ሚካኤል፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደድክ ወንድማችን ሊቀ ዲያቆናት ቀዳሜ ጸጋ፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? የጠበቀን በረድኤቱ የባረከን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ምሕረቱን ያበዛልን ይህችን ዕድል በፊቱ እንድንሰበሰብ ይሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ስጦታ በሚል ርዕስ ጥቂት ደቂቃዎች እንማራለን። ስጦታ የሐሳቤ መነሻ ነው። አንዲት ጥያቄ ጠይቄያችሁ ትምህርቴን እጀምራለሁ። በዚህች ምሽት ወይም በነገው ማለዳ አንድ ጥያቄ ብትጠየቁ ለተወደደ ለመድኃኒታችን ለኢየሱስ ክርስቶስ ስጦታ ስጡ ብትባሉ ፈቃደኛ የሆናችሁ እስኪ እጆቻችሁን አውጡ። ለክርስቶስ ስጦታ እንድትሰጡ እድል ቢመቻችላችሁ ስጦታ መስጠት የምትፈልጉ እስኪ እጆቻችሁን ከፍ አድርጋችሁ አውጡልኝ። ወንዶች አይታዩኝም፣ ግን እዚህ አካባቢ ብዙዎች ወጥቷል። እግዚአብሔር ይስጥልኝ፣ አውርዱ። በትምህርቴ ማብቂያ ይህን ጥያቄ እንደገና ጠይቄያችሁ አበቃለሁ። እግዚአብሔር ይፍቀድልኝ። እግዚአብሔር ወደ እኔና ወደ እናንተ ቤት፣ ወደ እኔና ወደ እናንተ ሰውነት ማደሪያ ፈልጎ ቢመጣ ሰማይና ምድር ለሰውና ለእንስሳት መኖሪያ እግዚአብሔር ሰጥቷቸዋል። የእግዚአብሔር ማደሪያ፣ የእግዚአብሔር ዙፋን፣ የእግዚአብሔር ቤት ደግሞ ሰው ነው። እግዚአብሔር የኔና የናንተን ነፍስና ስጋ ሊያድርበት ይፈልጋል። መጽሐፍ ቅዱስ ቤቱ ነን የሚለው ለዚህ ነው። እኔና እናንተ የእግዚአብሔር ቤቶቹ ነን። ሊያድርብን ሊኖርብን የሚፈልገው እና እግዚአብሔር ወደ እኔና ወደ እናንተ ቤት፣ ወደ እኔና ወደ እናንተ ሰውነት ሊያድር ቢመጣ የሚያሳድረው ሰውነት ያገኝ ይሆን? ይቅርታ ምዕመናን፣
የአንዳንዶቻችን ቤት ሽታና ክርፋት ሞልቶታል። ገና ሰውነታችን ሲከፈት፣ ገና በራችን ወለል ብሎ ሲታይ ይሰነፍጣል፣ አያስገባም። እንኳን እግዚአብሔርን ለአንድ ደግ ሰው እንኳን የማይሆን በሽታ የተሞላ የአንዳንዶቻችን ቤት አለ እና እግዚአብሔር ይህንን ሰውነት፣ በደል ያከረፋውን ሰውነት፣ ኃጢአት ያሸተተውን ሰውነት፣ ክፋት ጠረን ያመጣበትን ሰውነት እግዚአብሔር አያጥርበትም። ስለዚህ ያልፈዋል። ማደሪያ ፈልጎ ሲመጣ የአንዳንዶቻችን ቤት ሽታ ጭራሽ ይዘገንነዋል። የአንዳንዶቻችን ቤትስ፣ የአንዳንዶቻችን ሰውነት፣ የአንዳንዶቻችን ቤት ምስቅልቅል ብሏል። እንኳን ሊያድርበት ሊራመድበት እግር ማሳረፊያ እንኳን የለውም። እስኪያስቡት የተመሰቃቀለን ቤት፣ እዚህም እዚያም ደስ የማያሰኙ የተዝረከረኩ ነገሮች የሞሉበት ቤት። የአንዳንዶቻችን ቤት እንደዚህ ይመስላል። ብዙ ነገር ተዝረክርኮበታል። በሐሜት ተዝረክርኳል። በጥላቻ ተዝረክርኳል። ብቻ ምን አለፋችሁ ምስቅልቅል ብሏል። ሱስ አመሰቃቅሎታል። እና እግዚአብሔር አሁንም ይህንን ቤት እንዳያድርበት አልፎ ይሄዳል። እንኳን ለመኖር ለማየት ይዘገናል። ዕቃ በዕቃ ላይ ምናምን በምናምን ላይ ትርምስምስ ብሏል። እግዚአብሔር ናፍቆት የአንዳንዶቻችን ቤት በጣም ይገርማል። እንኳን እግዚአብሔርን ሰው አላስቀረም ይላል። ምን አለፋችሁ ኃይለኛ ውሻ ታስሮበታል። በረጅሙ ታስሮ። ታዲያ እግዚአብሔር እነዚህን ተናካሽ አውሬዎች አልፎ እንዴት አድርጎ ወደ ቤቱ ይገባል? ወገኖቼ ዝሙት ታስሮበታል። እግዚአብሔር እንዴት አልፎ ይገባል? ወገኖቼ ነውረኝነት በዝቶበታል። ስርቆት በዝቶበታል። ሌብነት በዝቶበታል። ወንጀል በዝቶበታል። እግዚአብሔርን አለማወቅ በዝቶበታል። እንደ አውሬ ደጅ ላይ ደግሞ ታስረዋል። እናም እግዚአብሔር አልፎት ይሄዳል። የአንዳንዶቻችን ቤት እንግዲህ ቤት ሆነን አላልኳችሁም? በነፍስና በስጋችን ላይ ድርስ ይመጣ። የአንዳንዶቻችን ቤት ደግሞ ሸረሪቶ አላስገባ ይላል። ቆሻሻ ተከምሮበታል። ምን አለፋችሁ ተባይ ብቻ ቤት ውስጥ ወሮታል። እንኳን ሊያሳድር ጥቂት ደቂቃ እንኳን አያስወድም። ውጣ ውጣ ይላል። ነገረኝነት፣ ተጣይነት፣ ተተንኳሽነት፣ ተናዳፊነት፣ መርዛማ ሕይወት፣ እነዚህ ቤቱ ሆነው ሰውነት አላሳደር ስለሚሉት እግዚአብሔር አልፎት ይሄዳል። የተወደዳችሁ ክርስቲያኖች ንጹህ ቤት፣ ጌጠኛ ቤት፣ ያማረ ቤት፣ ለዓይን የቀለለ ቤት፣ በስርዓት የተሰናዳ ሰውነት የእግዚአብሔር ማደሪያ ይሆናል። ይሄ ቤት በዚህ ዘመን አለን ወይ? ምዕመናን ኃጢአት ካልተወገደ እግዚአብሔር በእኛ ሰውነት እኮ አያድርም። እግዚአብሔር ኃጢአት
ዲያብሎስ ሁለቱንም የሚያቻችል ሰውነት የለም። ወይ ለጽድቅ ወይ ለኃጢአት፣ ወይ ለእግዚአብሔር ወይ ለሉሲፈር። አንዱ የግድ ቦታ መልቀቅ አለበት። እግዚአብሔር ኃጢአት ካልተወገደ እንዴት ያድራል ወገኖቼ? እርግጠኛ ነኝ እግዚአብሔር እንዲያድርብን እንፈልጋለን። ታዲያ ኃጢአት እያደረብን እግዚአብሔር እንደገና በደባልነት ይኖራል ብላችሁ ታስባላችሁ? እርግጠኛ ነኝ እግዚአብሔር እንዲያድርብን ትፈልጋላችሁ። ስለዚህ እግዚአብሔር በእኔና በእናንተ ነፍስና ሥጋ መንፈሳችንንም እንዲቀድስልን ኃጢአት ከሰውነታችን መወገድ እኮ አለበት። የተወደዳችሁ ክርስቲያኖች ምዕመናን፣ እርግጠኛ ነኝ ብጠይቃችሁ እንደ ቅድም ሁላችሁም እጃችሁን ታወጣላችሁ። እግዚአብሔርን ትወዱታላችሁ ወይ ብላችሁ ወደነውማ ነው እዚህ መተን የተሰጣ ነው እንደምትሉኝ ተስፋ አደርጋለሁ። ግን አንድ ነገር እንነጋገር። እግዚአብሔር በእኛ ሰውነት ማደር ብቻ አይደለም። እኛ እግዚአብሔር የኛው እንድንኖር የምንፈልግ ክርስቲያኖች ወገኖቼ መጽሐፍ እንደሚል እግዚአብሔርን የማፍቀር እግዚአብሔርን የመውደድ እግዚአብሔር ጋር ለመኖር የመምረጥ ዋናው መገለጫ ኃጢአትን መተው ነው ወገኖች። እዩ፣ እግዚአብሔርን የምንወደው ኃጢአትን በመጥላት በማሳየት ብቻ ነው ወገኖች። እግዚአብሔርን በፍጹም ነፍስ መውደድ የምትፈልግ ክርስቲያን እርሱ የሚወደውን ትወዳለች፣ እርሱ የሚጠላውን ትጠላለች ወገኖች። እግዚአብሔርን መውደድህን ኃጢአትን በመጥላት እንድታሳየው ይፈልጋል እግዚአብሔር። መጽሐፍ ቅዱስ እንዲህ እንደሚል እንዳትረሱ። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ የእግዚአብሔር ጠላቱ ሆኗል ይላል። ምዕመናን፣ የእግዚአብሔር ወዳጅ እንድንሆን የኃጢአት ጠላት መሆን ይገባናል። የዓለም ወዳጅ ሊሆን የሚፈቅድ ግን የዓለምን ፈቃዳት በሰውነቱ የሚፈጽም ግን እንግዲያውስ በምርጫው የእግዚአብሔር ጠላቱ ሆኗል። ወዳጄ፣ እስከ መቼ ድረስ ነው የእግዚአብሔር ጠላት የምንሆነው? ምዕመናን፣ የአይሁድን ጅራፍ ብቻ አትዩት። በእርግጠኝነት የኔና የእናንተ በደል አንዳንድ ጅራፍ ይሆናል። የኔና የእናንተም ኃጢአት አንዳንድ ጊዜ እሾህ አክሊልም ይሆናል። የኔና የእናንተም ሐሜት ቋንቋ ለማሳመር የምናገር እንዳይመስላችሁ፣ ጊዜም አላጣው ምራቅ ይሆናል ስላችሁ መጽሐፍ ቅዱስ በበደላቸውና በኃጢአታቸው የእግዚአብሔርን ልጅ ይሰቅሉታል ያለውን አታስታውሱ? ዕብራውያን ምዕራፍ 6። ዛሬስ ወዳጁ ነህ ሰቃዩ፣ አፍቃሪው ነህ ጠላቱ። እንዴ ነጠላ በመልበስ ጉባኤ በመሰብሰብ በመስበክና በመዘመር የእግዚአብሔር ወዳጅ ብቻ መሆን ይቻላል? አይቻልም። እንዲህ ነው የሚለው፣ የዓለም ወዳጅ ሊሆን የሚፈቅድ የእግዚአብሔር ጠላት ሆኗል። ያዕቆብ ምዕራፍ 4 ቁጥር 4። እስኪ በዚህች ምሽት እቺን ጉዳይ የምር እናስባት። ዛሬ እግዚአብሔርን ጠላቱ ሆነን ያለው ወዳጁ፣ አፍቃሪ ሆነን ነው ያለው ወይስ ጠላቱ? እግዚአብሔርን መውደድ የሚረጋገጠው ኃጢአትን በመጥላት ነው ወዳጅ። ከዓለም ፈቃዳት ጋር በመቆራረጥ ነው። በዓለም ውስጥ እየኖሩ ዓለም ግን በልባችን ሳትኖር ስትቀር ነው። ይህ የእግዚአብሔርን የመውደድ ማረጋገጫ ነው ወገኖቼ። እግዚአብሔርን
እንደምወደው በምን ላሳየው? ኃጢአትን በመተው። እርግጠኛ ነኝ እኔም እናት እዚህ ቤት የተገናኘ ነው እግዚአብሔርን ምርጫችን በማድረጋችን። እግዚአብሔርን ምርጫውን ያደረገ ሰው መንገዱን የእግዚአብሔር መንገድ ያደርጋል። ሐሳቡን የእግዚአብሔር ሐሳብ ያደርጋል። ፈቃዱን የእግዚአብሔር ፈቃድ ያደርጋል። የእግዚአብሔር ፈቃድ ምንድነው? መቀደስ ነው። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው ይላል ቅዱስ ጳውሎስ። ወዳጄ ምርጫህን እግዚአብሔር ካደረክ ያለህ ምርጫ መቀደስ ብቻ። እግዚአብሔር በመርከስ ውስጥ ምርጫ የለውም። እግዚአብሔርን ምርጫው የሚያደርጉ ሰዎች መንገዳቸውን የጽድቅ መንገድ፣ ሐሳባቸውን ሰማያዊ፣ ፈቃዳቸውን ፈቃዱ ያደርጉታል። ፈቃድን ለፈቃዱ ስትሰዋለት ነው እግዚአብሔር እንደመረጥከው እንዲረዳ። ከኛ ፈቃድ የእግዚአብሔር ፈቃድ ሲቀድም ነው ይሄ ልጄ ነው የሚለው። የእግዚአብሔር ፈቃድ ደግሞ እሱም ከመርከስ መውጣት ነው ወገኖች፣ ወደ መቀደስ መምጣት ነው። ሰሞኑን ተምራችኋል። ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለያለን ነው የሚለው ቅዱስ ጳውሎስ። ወገኔ የእንዲህ አይነት ጉባኤ ቅዳሴው፣ ማህሌቱ፣ ትምህርቱ፣ የትኛው መንፈሳዊው ሁነቱ ዋናው ጭብጥ ከርኩሰት ተለይቶ መቀደስ። እርግጠኛ ነኝ እግዚአብሔርን ምርጫዬ ነው ባዮች ነን ሁላችን። እግዚአብሔር ምርጫችንም የሆነው የእግዚአብሔር ምርጫ ጽድቅ ሲሆን ብቻ ነው። የተወደዳችሁ ክርስቲያኖች እግዚአብሔር በተለይ በዚህ ዘመን ከኔና ከእናንተ የሚፈልገው ከኃጢአት ውስጥ ሳንወጣ በኃጢአት እየኖርን እየከረምን እያመጣን ሪፖርት እንድናቀርብለት አይደለም እግዚአብሔር የሚፈልገው። እንዲህና እንዲያ በድዬ ያለው እያለ እየከራረምን የምናቀርበው እንደ ፋይናንሻል ስቴትመንት እንደ ባንክ ሪኮንሲሌሽን አይነት አይደለም እግዚአብሔር የሚፈልገው። እና ምንድነው እግዚአብሔር የሚፈልገው ካላችሁ ወይ ፍጹም የህይወት ለውጥ። ምዕመናን ጊዜያዊ ጸጸት ብቻ አይደለም እግዚአብሔር የሚፈልገው፣ ለውጥ፣ ፍጹም የሆነ የህይወት ለውጥ እንጂ ጊዜያዊ ስሜትንና ጸጸትን አይደለም። አሁን እንድንለወጥ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ካሉ የጾም ወራት በኋላ ጾሙ በትክክል እንደተጾመ የሚታወቀው ይላል በህይወታችን የህይወት ለውጥ ሲኖር ነው ይላል። ተናጋሪዎች ጭምቶች ስንሆን፣ ዘማውያን ንጹሐን ስንሆን፣ የቀማን የምንሰጥ ስንሆን፣ ንፉጎች ለጋስ ስንሆን፣ ተናጋሪዎች ጭምቶች ስንሆን፣ የምንጠላ የምናፈቅ የህይወት ለውጥ አለበለዚያ የረሃብ አድማ ሆኖ ያልፋል። እንዲህ ያሉ ጉባኤያትም አለበለዚያ ሴሬሞኒ ብቻ ሆነው ያልፋል። አለበለዚያ እንደ መልካም በገና መደርደሪያ መጫወቻ ሆነው ብቻ ያልፋል። ስለዚህ ለውጥ፣ የህይወት አንኳር ለውጥ ደግሞ በልባችን መታደስ ነው። መጽሐፍ ቅዱስ እንደሚለው ለውጥን በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እንደሚለው ከዓለም ከፈቃዷ ከስጋዊ ደማዊ ሐሳቧ መለየት የክርስትና ወጉ እሱ ነው። ሶስተኛ፣ አራተኛ የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ አንድ ጥያቄ ብጠይቃችሁ ሁላችሁ እጃችሁን እንደምታወጡልኝ ያውቃለሁ። ከዚህ ዘመን መከራ ከሚመጣው ጥፋት መዳን የሚፈልግ ማን ነው ብል እንኳን እጃችንን አንዳንዶቻችን
እግራችንንም ጭምር እንደምናወጣው ቃል። አዎ ከሚመጣው ቁጣ፣ ከሚመጣው ጥፋት፣ ከሚመጣው መከራ ማምለጥ የማይፈልግ ማን ነው? አባ እንጦንስ እንደተናገረው ቅጣትን ሳታመጣ የምታልፍ ኃጢአት የለችም ወዳጄ። የአባ እንጦንስ ምክር ነው። ይሄ የበደል ነው የበደል ክምር፣ ይሄ ያከማቸ ነው የግፍ ጽዋ ሲሞላ ቅጣት እኮ መምጣቱ አይቀርም። አዎ ይመጣል። እግዚአብሔር ዝም አይልም፣ ይቀጣል። በእግዚአብሔርነቱ ላይ ለተገዳደረው ሁሉ እግዚአብሔር ክንዱን ማሳየቱ አይቀርም። ይመታል፣ ያጠፋል። እንደሌለ እንደተቆጠረ አይቀርም። እንደተፌዘበት አይቀርም። ችላ እንደተባለ አይቀርም። በፍቅሩ ያልነቃ ሰው በቁጣቱ መምጣቱ አይቀርም። በዝምታው ያልተማረ ሰው ጮክ በሚል ቁጣቱ ግን መደንገጡ አይቀርም። ወዳጅ ዓለም ይደነግጣል። ታዲያ ከዚህ ጥፋት ጋር ልንጠፋ እንፈልጋለን? ወገኖቼ ከሚመጣው የመጨረሻ መከራና ሐዘን መዳኛ ማምለጫ ምንድናት? ከኃጢአት መለየት ነው። ወገኖቼ ከዚህ ጥፋት መለየት የሚፈልግ ሁሉ ጥፋቱ ከመምጣቱ በፊት ንስሐ ይገባል። እናንተም ደግሞ እንዲሁ እንዳትጠፉ ንስሐ ግቡ ነው ያለው ጌታ። ማን እንዳልጠፋው ነው እቺ ዓለም የማትጠፋው? ማን እንዳልተቀጣ ነው እኛ ማንቀጣው? የኖህ ዘመን ሰዎች ናቸው። ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ ነው የኖሩት፣ ጥፋትን የቀመሱ። የሰዶም ሰዎች ናቸው። ምናልባት ይህ ዘመን ከዛ ዘመን ብሶ ይሆናል፣ ምን እናውቃለን? ማን ነው ታዲያ የማይቀጣው? ወዳጆች ታዲያስ እኔና እናንተ ደጁ ተሰብስበን ብዙ ዘመን ያስቆጠርን፣ እንደኔም ተናጋሪ እንደናንተም አድማጭ ሆነን የቆየን ይህን ያህል ዘመን ቆይተን ንስሐ ባለመግባት ከኃጢአት ባለመለየት ትንሽ ትንሽ ጥሩ ነገር ኖሮን ዋናውን ነገር ባለመተዋችን ከሚጠፋው ዓለም ጋር ስንጠፋ እናሳዝን። በቁጣው እሳት መበላት አሳዝን። ምድር ከፍታ በዋጠችን እያሉ መጮህ አሳዝን። ተራሮች እንዲሰውሩን መለማመጥ አሳዝን። ተራራ አይሰውረንም፣ ምድርንም አትጠንም። በእግዚአብሔር ቁጣ ፊት የሚያስመልጠንም የለም። ከሚመጣው የመጨረሻ መከራ ማን ይድናል? እግዚአብሔር ቃል እንዲህ ይላል፣ እግዚአብሔር የተናገረባችሁን ክፉ ነገር ይተዋል። ትንቢተ ኤርምያስ ምዕራፍ 16 ቁጥር 13 መንገዳችሁንና ሐሳባችሁን ካሳመራችሁ እግዚአብሔር ክፉ ተናግሮ ከሆነ ይላል እግዚአብሔር ክፉ ነገሩን ይተዋል ይላል። ወዳጅ እግዚአብሔር የተናገረብን ቅጣት ካለ ሊያወጣው ጥቂት ጊዜ የቀረ ዘመን ካለ ከዚያ ማምለጫው ከክፉ መንገዳችን መመለስ፣ ወደ እግዚአብሔር በንስሐና በእርቅ መገስገስ ነው። ሰሞኑን የዓለም የአቶሚክ ሳይንስ ኢንስቲትዩት ለእኩለ ሌሊት 85 ሰከንድ ቀርቶናል ብለው አውጀዋል። ወዳጄ ማስፈራራት አይደለም ዓላማዬ። እንዲህ ሁሉ ፀሐይና ብርድ የሚቀጠቀጥ ህዝብ ንስሐ ባለመግባት ቀን በመቅጠር እንዴት ይጠፋ? እነሱ አልገባቸውም እንጂ እግዚአብሔር ሊቀጣ ጥቂት ቀርቶታል እያሉ እኮ ነው የሚያውጁ። እና ታዲያ ከዚህ ጥፋት ጋር እኛ መጥፋት አለብን። ከመጨረሻው ዘመን ጥፋት መከራ ለመዳን የማይፈልግ ማን አለ? እንፈልጋለን ካል እግዚአብሔር የተናገረውን ክፉ ነገር ይተዋል። ምን ስናረግ? ኃጢአት ስንተው፣ ንስሐ ስንገባ። የተወደዳችሁ ክርስቲያኖች ወደ ረጅም የቅድስናና የንጽህና ህይወት ጉዞ እያደረግን ነው። አሁን እኔና እናንተ እዚህ የመጣችሁት ወደዚያ ጉዞ
መንገድ ስለጀመራችሁ ከአራያ እግዚአብሔር ከመልክዓ እግዚአብሔር ወደ አራያ እግዚአብሔር ጉዞ ጀምረን ነው ምዕመናን እዚህ የደረስነው። የእግዚአብሔር የባህሪያቱ ገንዘቦች ጽድቅ፣ ቅድስና፣ ንጽህና፣ ገዢነት፣ ጥበብ ለእግዚአብሔር የባህሪያቱ የሆኑ ገንዘቦቹ ናቸው። ለእኛ ግን በፍጥረቶቻችን ገና ስንፈጠር እንደ ችግኝ እንደ ዘር በነቅነት በጥቂትነት ተሰጥተውናል። ምዕመናን አሁን የምንጓዘው ንጽህናችንን ፍጹም ለማድረግ ነው። ንስሐ እንድንገባ ኃጢአትን እንድንተው ብቻ አይደለም እግዚአብሔር የሚናገር እግዚአብሔር የሚፈልገን ወገኖቼ ንጹህ እንድንሆን ነው። ፍጹም እንድንሆን ነው። እሱን ወደምታስመስለን ህይወት እንድንደርስ ነው። እሱን ነው ጎርጎርዮስ ዘኑሲስ ከአራያ እግዚአብሔር ከመልክዓ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ጉዞ መንፈሳዊነት ነው ብሎ የተረጎመው። ተጓዦች ነን ምዕመናን። የዚህ ረጅሙ የቅድስና ጉዞ የመጀመሪያው ነጥብ ግን ምን እንደሆነ ታውቃለህ? ግንኙነትን ከእግዚአብሔር ጋር በንስሐ መጀመር። አብዛኞቻችን ኔትወርክ ፌል አድርጎብናል። ለምን? ተቋርጠናል፣ ተነቅሏል፣ ቻርጀሩ አልቋል። ግንኙነት የሚጀምረው በይቅርታና በእርቅ ነው። የግንኙነቱ መጀመሪያ ንስሐና እርቅ ነው። እኛ ቅዱስ ለመሆን የተፈጠረ እኛ ንጹህ ማደሪያዎቹ እንድንሆን ነው ቤቱ ናችሁ የተባለው። ታዲያስ ፍጹማን ለመሆን የተጠበቀ ቅዱሳን ለመሆን ጉዞ የጀመረ በንጽህና እንድናጠናቀቅ በንጽህና ዘር የተሰጠን ገና ንስሐ ስለመግባት ማውራት ይገባናል።